የማርሽ አጠቃቀም አውቶማቲክ ማርሽ ቀጥተኛ ተዛማጅነት ያለው በመምረጫ ማርሽ እጀታ አቅጣጫ በተሽከርካሪው ፍጥነትና በነዳጅ መስጫ ፔዳል አሰጣጥ ላይ ይሆናል። በአውቶማቲክ ማርሽ አጠቃቀም በተፈጥሮና ሰው ሰራሽ አደጋ አንድ እግር አካል ጉዳተኛ አሽከርካሪ ተሽከርካሪውን ተቆጣጥሮ ማሽከርከር ይችላል። የአውቶማቲክ የማርሽ ዘንግ በማርሽ ዘንጉ ላይ ያሉ ምልክቶች ፒ አር ወይም ሪቨርስ፣ ኤን ዲ 2 ወይም 3/2፣ ኤል ፒ ወይም የማቆሚያ ምልክት። የማርሽ ዘንጉ ከዚህ ምልክት ጋር ከተገናኘ ካምቢዮ ወይም ትራንስሚሽን ተሽከርካሪውን እንዳይንቀሳቀስ ማድረግ ማለት ነው። ዲ ወይም ድራይቭ የማርሽ ዘንግ ወደ ዲ ማገናኘት። ይህን ማርሽ የምንጠቀመው በከተማ ክልልና ከከተማ ክልል ውጪ እንዲሁም ተሽከርካሪን ከቆመበት በማስነሳት እስከ ከፍተኛ ፍጥነት ለማንቀሳቀስ የሚረዳ ነው። 2 ወይም 3/2 የማርሽ ዘንጉን ከምልክቱ ጋር በማገናኘት የምንጠቀመው ዳገት በሆነ ቦታ ላይ ተጨማሪ ኃይል ለማግኘትና ሞተር እንዳይጠፋ ለማድረግ ነው። ኤል ወይም ሎው የማርሽ ዘንጉን ከምልክቱ ጋር በማገናኘት የምንጠቀመው ከፍተኛ ዳገት በሆነ ቦታ ላይ ተጨማሪ ኃይል ለማግኘትና ሞተር እንዳይጠፋ ለማድረግ ነው። ኤን ወይም ኒውትራል የማርሽ ዘንጉን ከምልክቱ ጋር በማገናኘት ከትራንስሚሽን ወይም ካምቢዮ ጥርሶቹን መለየት ወይም ዜሮ ማድረግ ማለት ነው። ይህን የምንጠቀመው ለትንሽ ጊዜ ወይም ሰዓት ተሽከርካሪን ለማቆም ይሆናል። አር ወይም ሪቨርስ የማርሽ ዘንግ ከዚህ ምልክት ጋር መገናኘት ተሽከርካሪውን ወደ ኋላ እንዲንቀሳቀስ ለማድረግ ሲሆን ስንጠቀም ማርሹን ለማስገባት ሙሉ ለሙሉ ተሽከርካሪው መቆም ይኖርበታል። ይህ ምልክት የመረጥነውን ማርሽ ወደ መረጥነው ለማንቀሳቀስ ዘንጉን የምንጠቀምበት ነው። ፍሬን መልቀቅ መጀመሪያ የእጅ ፍሬን፣ ቀጥሎ የእግር ፍሬን መልቀቅ። የነዳጅ ፔዳል አጠቃቀም እንደ መንገዱ እንቅስቃሴና የአካባቢውን ሁኔታ በማገናዘብ መሆን አለበት። በአውቶማቲክ ወደፊት ተሽከርካሪን ለማሽከርከር የምንፈልገውን ማርሽ ለማስገባትና ሞተር ከማስነሳት በፊት ሙሉ በሙሉ በቀኝ እግር ፍሬን መረገጥ አለበት። የማርሽ እጀታን በተን በመጫንና የምንፈልገውን ማርሽ በመምረጥ የእጅ ፍሬን መልቀቅ። ቀጥሎ የእግር ፍሬን በመልቀቅ ተገቢ የሆነ ነዳጅ መስጠት። ማርሽ ስናስገባ የሞተር ፍጥነት መጨመር የለበትም። በአውቶማቲክ ተሽከርካሪ በተፈጥሮና ሰው ሰራሽ አደጋ ሁለቱንም እግር ያጣ አካል ጉዳተኛ አሽከርካሪ የፍሬንና ነዳጅ መቆጣጠሪያ በእጅ ለመጠቀም በሚመች መልኩ በዘንግ በመተካት ተሽከርካሪውን ተቆጣጥሮ ማሽከርከር ይችላል። የፍሬንና ነዳጅ ዘንግ ወደፊት ስንወስድ ፍጥነቱን ለመቀነስና ሙሉ ለሙሉ ለማቆም ይሆናል። የፍሬንና ነዳጅ ዘንግን ወደ ኋላ ስንወስድ ደግሞ ነዳጅ በመስጠት ተሽከርካሪውን ማንቀሳቀስ የምንችል ይሆናል።